ፍቅር ስሜት በጣም ሞር መኖር አለበት። ምን ይባላል መሰላችሁ? ደስ የሚል ስቃይ ይባላል። የመጀመሪያ የፍቅር ግንኙነት ወይም ደግሞ ያልጋ ላይ ፍቅር ጨዋታ በመጀመሪያ ለሴት ልጅ ድንግልናዋ ሲወሰድ ደስ የሚል ስቃይ ነው። ያ ደስ የሚል ስቃይ የሚባለውን ስያሜ የሚያገኘው በትክክለኛው ሰዓትና ከትክክለኛው ሰው ጋር ከከወነችው ፈልጋ ፈቅዳ በትክክለኛው ሰዓት ከከወነችው ደስ የሚል ስቃይ ይሆናል። ምክንያቱም በተወሰነ መልኩ ፔን አለው። ስሜት ሞር ከፍ ካለ ፔኑ ወደ ደስታም ደስ የሚል ስቃይ የሚለውን ስያሜ ያገኘበት ምክንያት ለዛ ነው። ስለዚህ በዚህ መንገድ ላይ ካለ አሁን ቅድም ለጠየከኝ ልጅ ነው እየመለስኩ ያለሁት። እዛ ላይ ከሆነ ከዛ አሁን ካልኩት ጀምሮ ከሆነ የጀመርከው በተወሰነ መልኩ ይህንን ነገር ደጋግማ ትዳር ውስጥ ገብታችሁ ከሆነ እስክትለማመደው ድረስ ወይም ደግሞ ያንን ፊሊንግ ያ ስቃይ የተወሰነ መልኩ ህመም ሊኖረው ይችላል የምትለው እሳቤ እስኪጠፋ ድረስ ከአእምሮ ውስጥ ያ ጭንቀት በተወሰነ በትንሹ ይኖራል። ግን ለዚህ መፍትሄው ደጋግሞ ሴክስ ማድረግ እንዲሁም ደግሞ እሷ ጋር ያለው ስሜት አንተ ጋር በደንብ በግልጽ ዲፋይን መደረግ አለበት። የሷ ስሜት እንዴት ነው የሚለው ፍላጎት የምታሳየው ሴክስ ማድረግ ያለብን በምን ሰዓት ነው? ሙሉ ደስታዋ አለ ወይ? በትክክል እያረኳት ነው ወይ? ወይስ ስሜቷ ሳይኖር ሴክስ እያደረኳት እያሳመምኳት ነው ወይ? ፔን አላት ወይ የሚለው በደንብ ተተንትኖ መታወቅ አለበት። ያንን ልታውቅ የምትችለው አንተና አንተ ነህ። ሌላ ሰዎች በመጠየቅ በመንገር ምናምን ሳይሆን እሷን ግልጽ የሆነ የቃላት ልውውጥ ወይም ደግሞ ግልጽ የሆነ ኮሙኒኬሽን በማድረግ በዚህ ዙሪያ ላይ በሴክስ ጉዳይ ላይ እንዴት ነው ይሄ ነገር እየተደሰትንበት ነው ወይ? እኔ ብቻ ነኝ ወይ እየረካው ያለሁት? አንቺስ ጋርስ እንዴት ነው ያለው ፊሊንጉ? ደስታ አለው ወይ የሚለውን ነገር በግልጽ አጥርታችሁ በመወያየት እንዴትስ እናደርግ ነው እየረካሽ እየተደሰትሽ ያለሽው? አንቺን የሚያስደስትሽ ምን ብናደርግ ነው የሚለውን በመነጋገር የመጀመሪያ ሴክስ ደስታ እንዲኖረውና የመጀመሪያ አካባቢ የሚደረግ የአልጋ ላይ የፍቅር ጨዋታ ቴስት እንዲኖረው ጣዕም እንዲኖረው ዘላቂነትና ተቀባይነት